ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር አድርጉን። የደውሏ ምልክትና የጣቷ ምልክት አድርጉ ማለት ነው ኢንሻአላህ። ዛሬ የሻወር ማሰራር ላሳያችሁ ነው የመጣሁት ማለት ነው። ተከታተሉን ኢንሻአላህ። ያው እናንተ ብርታታችሁ እገዛችሁ አይለየን ማለት ነው። አንዳንድ ነገሮችን እናንተም ሰፖርት አድርጉን። ያው መትገስሩ እያረጋችሁ ነው ግን አበረታቱን ይበልጥ አበረታቱ ማለት ነው ኢንሻአላህ። ያው ድንች እየጠበስኩ ነው ኢንሻአላህ። በመጀመሪያ መጥበሻዬ ላይ ሽንኩርት ሸሬሜር የተከተፈ ሽንኩርት አዘጋጅቻለሁ ማለት ነው። በደንብ አድርገን እንጠብሰዋለን ማለት ነው። የበቆሎ ከስተርድ ማለት ነው ዱቄቱን ሽንኩርታችን መጠጥ አድርጎ እንዲጠበስ ማለት ነው። ውሃ እንዳይፈጥር ቆንጆ አድርገን እንጠብሰዋለን ማለት ነው። ምንም ዘይትም ምንም ሳናረግ ማለት ነው። ዶሮዎችን የምንጠብስበት ሽንኩርት ማለት ነው። አሁን ዘይት እናረጋለን ይበቃን ያክል ማለት ነው። እናንተም ይበቃችሁ ያክል መጥናችሁ ማረግ ትችላላችሁ። ቀለል ያለ ሻወር ማሰራር ማለት ነው። ነጭ ሽንኩርትና ዝንጅብል የተፈጨ አንድ ላይ ከሽንኩርታችን ጋር አብረን እንጠብሰዋለን። ተከታተሉ። በደንብ ታጥቦ የተከተፈ ዶሮ ይሄ መላላጫ ማለት ነው አለ። ወይም ደግሞ አረቦቹ ጋር ዶሮ ዲጃጅ ሱዱር የሚሉት ማለት ነው። በደንብ አድርገን እንጠብሰዋለን። ትንሽ ይከል እናደርጋለን ወይም አችቶ ከሞን ወይም ደግሞ ነጭ አዝሙድ መሸከል በኋራት ቆንዶ በርበሬ ፍልፍል አስዋጥ እናንተ ያው በርጎ ቅመማ ቅመም እንትን ብላችሁ ትንሽ ደቂቃ ፍሪጅ ላይ ማረግ ትችላላችሁ። እኔ ለጊዜው ስላላረኩት ነው እንጂ እዛ ማረግም ይቻላል። ቆንጆ ጣዕም ቆንጆ ቴስት ነው የሚሰጠው ማለት ነው።
ሶስ ሶያ ቲማቲም እና ቃሪያ ማለት ነው። ቆንጆ አድርገን ጠብሰዋለን። ቲማቲሙ የውስጡ አካል ፍልፍለን ማውጣት አለብን፣ ውሃ እንዳይዝብን ማለት ነው፣ ውሃ እንዳይፈጥርብን። ቃሪያ ደግሞ የማያቃጥለው ወፍራሙ ቃሪያ ነው ማለት ነው። ፍልፍል ሮሜ፣ ትንሽ ጨው፣ በደንብ አድርገን እናዋህደዋለን ማለት ነው። አብረን እናቁላለዋለን። ዶሮዎችን በስሏል አልበሰለም? እስቲ እንየው። በስሏል፣ ቆንጆ ነው፣ በስሏል ማለት ነው። አሁን ቤት ውስጥ የተዘጋጀ ቂጣ ነው ማለት ነው። ቶርቲላ ሳይሆን ቤት ውስጥ የተዘጋጀ ነው። ያው ስሰራ ላሳየዋችሁም ጅብና እንቀባለን። በሚበቃን አክል ሳይዝ እኩል እናደርገዋለን ማለት ነው። ጠቀልለዋለን። ሁሉንም በዚህ መልኩ እናደርጋለን ማለት ነው። ይሄ ደግሞ ከስና ያለን ነገር አድርገን እንጠቀልለዋለን። ያው ብዙም አላሳየዋችሁም፣ ያው እንዳይቆይባችሁ ብዬ ነው። መጥበሻ ካላችሁ እንደዚህ አይነት መጥበሻ ወይ ቱስት ምናምን መጥበሻ ላይ ካላችሁ እሱ ላይ ማድረግ ትችላላችሁ። ቆንጆ ነው፣ በስሏል ማለት ነው። ማሻላ ተባረከላ። በዚህ መልኩ ጨርሰናል ማለት ነው። ያው ቪዲዮ እንዳይረዝምባችሁ ብዬ ነው። ለምትሰጡን አስተያየት ኮመንት ሹክረን ጀዛኩሙላ ኸይር ጻፉልን፣ ኮመንት አድርጉልን። ያው አይከፈልበትም ማለት ነው የኔ ጀግኖች፣ እናንተ መቼም ትናትሉ ማለት ነው። ያው ድንችም አለን ጠበስን ነው ኦቭናችን ላይ። ሹክረን ጀዛኩሙላ ኸይር